ይህ ቪዲዮ ለዩኒቨርሲቲ ተማሪዎች ወይንም ደግሞ ገና ወደ ዩኒቨርሲቲ ልትገቡ ላላችሁ ልጆች ነው። ምናልባት እዛ ስታተስ ውስጥ ከሌላችሁ የቪዲዮ ላይ ጠቅማችሁ ይችላል። ዩኒቨርሲቲ ውስጥ ያላችሁ ልጆች ወይ ደግሞ ወደ ዩኒቨርሲቲ ልትገቡ ያላችሁ ልጆች ከሆናችሁ ትንሽ የሚጠቅም ነገር ልታገኙበት ትችላላችሁ። እንደ ዲስከሽን ነው፣ ብዙ ስትራክቸር የሆነ ነገር አይደለም። ዛሬ የምናወራው የዩኒቨርሲቲ ላይፍ ስለሚባለው ነገር። የዩኒቨርሲቲ ላይፍ ሲባል ውጭ ሆነ የምናስበዋለን ዩኒቨርሲቲ ውስጥ ከመግባታችን በፊት። ዩኒቨርሲቲ ውስጥ ደግሞ ገብተን የምናገኘው አይነት የዩኒቨርሲቲ ላይፍ ደግሞ አለ። ከዩኒቨርሲቲ በፊትና ዩኒቨርሲቲ ከገባችሁ በኋላ ያገኛችሁት የዩኒቨርሲቲ ላይፍ ምንድን ነው? ልዩነቱ ምንድን ነው? የተነገራችሁ ነው ወይ የኖራችሁት ያላችሁት? ያው ይሄ ጥያቄ ለእናንተ መልስ የሚሆን ነው። ለማንኛውም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ዛሬ የምናወራው እንግዲህ እንዳልኳችሁ ስለ ዩኒቨርሲቲ ላይፍ ነው። የዩኒቨርሲቲ ላይፍ የሚባለው ነገር እንግዲህ እስኪ በሁለት ከፍለን ለማየት ሞክር። አንደኛው በጣም አሪፍ የሚባለውና ይሄ ቆንጆ ወይም ደግሞ መጥፎ ያልሆነው የዩኒቨርሲቲ ላይፍ ወይ ደግሞ የዩኒቨርሲቲ ቆይታ ነው። ሁለተኛው ደግሞ ለህይወታችን ጥሩ ያልሆነው ወይ ደግሞ ከዩኒቨርሲቲ በኋላ ላለው የላይፍ ስታተሳችን አሪፍ ያልሆነው የዩኒቨርሲቲ ቆይታ ነው። እንግዲህ ከመጥፎ ልጀምርላችሁ። ከመጥፎ ስጀምርላችሁ እንግዲህ በጣም ብዙ ልጆች አንዳንዴ ተሸውደውም ሊሆን ይችላል ወይ ደግሞ ባለማስተዋልም ሊሆን ይችላል ጥሩ ያልሆነ የዩኒቨርሲቲ ላይፍ ኑሯቸው ይወጣሉ። የዩኒቨርሲቲ ላይፍ የሚረዱበት መንገድ ማለት ነው። ዩኒቨርሲቲ አንድ ተማሪ ከገባ በኋላ ወይም አንድ ወጣት ዩኒቨርሲቲ ከገባ በኋላ ምን አይነት የላይፍ ስታተስ ኑሮ መውጣት አለበት የሚለውን ነገር በደንብ ሳይረዱት ይቀሩና ለነሱ የማይመጥን አይነት ላይፍ አሳልፈው ሲወጡ እመለከታለሁ። እናንተ በተለይ ደግሞ ገና ልትገቡ ያላችሁ ልጆች እና ገብታችሁ የዩኒቨርሲቲ ላይፍን እየጀመራችሁ ያላችሁ ልጆች በጣም ጥንቃቄ ማድረግ ያለባችሁ ምን አይነት የዩኒቨርሲቲ ላይፍ ላሳልፍ ይገባል፣ ምን አይነት የዩኒቨርሲቲ ቆይታ ሊኖረኝ ይገባል የሚለውን ነገር በደንብ ኖት አድርጋችሁ ማሰብ ይጠበቅባችኋል። ምክንያቱም ዩኒቨርሲቲ ውስጥ ላይ የምታሳልፉት እያንዳንዱ የህይወት አጋጣሚ ከወጣችሁም በኋላ መሰረታችሁ ስለሚሆን ማለት ነው። እና እኔ አሁን ኦልሞስት ተመርቄ ከወጣ ወደ 9 ወር አካባቢ ሆኗል። በጣም ብዙ እንትኖች አሉት። የዩኒቨርሲቲ ቆይታችሁ ውጭ ላለው ማንነታችሁ በጣም ትልቅ ፋክተር አለው። ይሄ ማለት 12 ወይ ደግሞ ከዛ በፊት ዩኒቨርሲቲ ከመግባታችን በፊት ያለው ማንነታችን ዩኒቨርሲቲ ውስጥ የሆነ ተጽዕኖ እንዳለው ሁሉ ማለት ነው። እና በጣም ብዙ ልጆች ዩኒቨርሲቲ ከገቡ በኋላ ጥሩ ያልሆነ ላይፍ ሲኖሩ እመለከታለሁ። ይሄ የሚሆንበትን ምክንያት እንዳልኳቸው አንደኛው ለዩኒቨርሲቲ ላይፍ ያላቸው አንደርስታንዲንግ ነው። አንዳንዱ የዩኒቨርሲቲ ላይፍ የሚባለውን ነገር ለህይወቱ ጥሩ ያልሆኑ ነገሮችን በማድረግ የዩኒቨርሲቲ ላይፍ እንደዚህ ነው ብሎ የሚተረጉመው ሰው ሊኖር ይችላል። እሱ ነገር የምንረዳበት መንገድ በጣም እንትን ነው ብዬ ስለማስብ ነው። ይሄ የዩኒቨርሲቲ ቆይታችንን ጥሩ እንዳይሆን ከሚያደርገው ነገር አንዱ ነው ብዬ ስለማስብ ነው። ሌላው ምንድን ነው? ዙሪያችን ላይ የሚኖሩ ሰዎች የዩኒቨርሲቲ ቆይታችንን ጥሩ ላይ ያደርጉት ይችላሉ። ይሄ ማለት ወደ ዩኒቨርሲቲ ከገባን በኋላ የምናገኛቸው ጓደኞች፣ እንደ ጓደኛ የምንቀርባቸው ክላስ ውስጥ ወይ ደግሞ ዶርም ውስጥ የምናገኛቸው ዙሪያችን ላይ የሚሆኑ ሰዎች የዩኒቨርሲቲ ቆይታችንን ጥሩ እንዳይሆን ሊያደርጉት ይችላሉ። ይሄ ማለት ምን ማለት ነው? ዙሪያችን ላይ ያሉ ሰዎች ፕሮዳክቲቭ ካልሆኑ ወይ ደግሞ ዙሪያችን ላይ ያሉ ሰዎች የሚያደርጉት ነገር የእኛን ፐርሰናሊቲ ወይ የእኛን ማንነት የሚወክል ነገር ካልሆነ ቀስ በቀስ እኛም ወደ እነሱ ነው እየተሳብ የምንሄደው። ስለዚህ ከጊዜ በኋላ እነሱ የሚያደርጉትን ነገር እንደ ጤነኛ ነገር ተቀብለ ነው እኛም ማድረግ እንጀምራለን ማለት ነው። በጣም የብዙ ልጆች የህይወት መበላሸት ምክንያት ይሄ ነው። ሲጀምሩ የዩኒቨርሲቲ ላይፍን ሲጀምሩት ምንም ማያውቁ የነበሩ ልጆች ወደ ዩኒቨርሲቲ ግን ከገቡ በኋላ ዙሪያቸው ላይ ያሉ ልጆች በጣም እንደ ኖርማል የሚያደርጓቸውን ነገሮች መጀመሪያ አካባቢ ያወግዛሉ። ወረ ይሄ ጥሩ አይደለም፣ ይሄ እኮ እንደዚህ ነው ምናምን ይላሉ። ነገር ግን ከጊዜ በኋላ አብረዋቸው በዋሉ ቁጥር፣ አብረዋቸው ባደሩ፣ አብረዋቸው ቀናቸውን ባሳለፉ ቁጥር እነሱም ወደዛ ነገር የመሳብ ፕሮባቢሊቲያቸው በጣም ሰፊ ይሆንና የሆነ ቀን እያደረጉት ይገኛሉ። እሱን ነገር መጥፊያቸውን ማለት ነው። እና ኢቨን መጥፊያቸው ወይ ደግሞ የህይወታቸው መበላሻ ነገር እንኳን እንደሆነ ኖቲስ አያደርጉትም። ሁለተኛው ምንድን ነው? ዙሪያችን ላይ ያሉ ሰዎች እነማን ናቸው ብለን ማሰብ ያስፈልጋል። ወደ ግቢ ልትገቡ ያላችሁ ልጆችም ልክ እንደገባችሁ የግድ የሆነ ግሩፕ ውስጥ መግባት አይጠበቅባችሁም። ብቻችሁንም ሆናችሁ መቆየት ትችላላችሁ። ስለዚህ ዩኒቨርሲቲ ከገባችሁ በኋላ ኩል ሆናችሁ ተረጋግታችሁ የትኛው ሶሳይቲ ለእኔ ይሆነኛል የሚለውን ነገር መምረጥ፣ ማን ጓደኛዬ ቢሆን ጥሩ ነው የሚለውን ነገር መምረጥ በጣም አስፈላጊ ነገር ነው። ስለዚህ
ዙሪያችሁ ላይ ያሉ ሰዎችንም ቼክ ማድረግ ይጠበቅባችኋል ማለት ነው። አንደኛ ምን አልኳችሁ? አረዳዳችሁ የዩኒቨርሲቲ ላይፍን የምትረዱበትን መንገድ ቼክ ማድረግ። ሁለተኛ ደግሞ ዙሪያችሁ ላይ ያሉ ሰዎችን ማን ናቸው ብሎ መጠየቅ፣ ራሳችሁ መጠየቅ። እነማን ጋር ነው የምውለው የሚለውን ነገር መጠየቅ ያስፈልጋል። እነዚህን ካስተካከላችሁ የዩኒቨርሲቲ ቆይታችሁ አሪፍ ማይሆንበት ምክንያት አይኖርም። ዙሪያችሁ ላይ ጥሩ ሰዎች ካሉ፣ አዋዋላችሁ ጥሩ ከሆነ፣ ሌላው ደግሞ ምንድነው ይሄ የዩኒቨርሲቲ ላይፍ የምትረዱበት መንገድ ጤነኛ ከሆነ የዩኒቨርሲቲ ላይፋችሁ ጥሩ ማይሆንበት ምንም ምክንያት አይኖርም ማለት ነው። እና የዩኒቨርሲቲ ላይፍ ጥሩ እንዳይሆንላችሁ የሚያደርገው ነገር በጣም ብዙ ይሄ ስለሆነ ማለት ነው። ሁለተኛው ደግሞ የዩኒቨርሲቲ ላይፍ በጣም አሪፍ የሚባለው እና ከወጣችሁም በኋላ ደግሞ ድጋሚ በኖርኩት የምትሉት አይነት የዩኒቨርሲቲ ላይፍ ማሳለፍ የምትችሉበት መንገድ ነው። እኔ በግሌ ያሳለፍኩት የዩኒቨርሲቲ ላይፍ በጣም ደስ የሚል ለግሌ ነው የምላችሁ። በደንብ ወደ ራሴ የተመለከትኩበት፣ በደንብ ወደ ማንነቴ የተመለስኩበት የዩኒቨርሲቲ ቆይታ ነው ያለኝ። እናንተም እንደዚህ አይነት የዩኒቨርሲቲ ላይፍ እንድታሳልፉ እንግዲህ ቅድም ያልኳችሁን ነገር መተግበር ያስፈልጋል። ደስ የሚል የዩኒቨርሲቲ ላይፍ ሲኖራችሁ ከወጣችሁ በኋላ ያለው ህይወታችሁ የተረጋጋ ነው የሚሆነው። ምክንያቱም ዩኒቨርሲቲ ላይ የተወሰነች ነገር ሞክራችሁ የምታውቁ የተወሰነች ነገር ለፊውቸር ብላችሁ የምታስቡ ነው የምትሆኑት። አሪፍ ነገር ወይም ደግሞ ቆንጆ የሚባል የዩኒቨርሲቲ ላይፍ ስትኖሩ ማለት ነው። እና የዩኒቨርሲቲ ቆይታችሁን በተቻለ መጠን ፎር ፊውቸር እያላችሁ መኖር። ከወጣው በኋላ እንደዚህ ላደርግ እችላለሁ፣ ከወጣው በኋላ የሆነች ስኪል ልማር። ልክ እንደዚህ ውጤታችሁን ስታስቡ ኦኬ ከወጣው በኋላ ልክ እዛ ጋር 3 እና 4 ዓመት ነው የምትቆዩት። ከዛም በኋላ ያለውንም በጣም ሰፊውን የህይወት ጊዜያችሁንም ማሰብ ያስፈልጋል። እና እያንዳንዷ የምታደርጓት ነገር ዩኒቨርሲቲ ውስጥ የምታከናውኗት እያንዳንዷ ነገር ቀጣዩን ከዩኒቨርሲቲ በኋላ ያለውን ህይወታችሁን በጣም የመወሰን እድልና አቅም ስላላት ማለት ነው። እና ዩኒቨርሲቲ ላይ የምታሳልፉት እያንዳንዱ ሞመንት የእናንተ የህይወታችሁ ክፍል ስለሆነ ዩኒቨርሲቲ በጣም የብዙዎቻችን የህይወት ወይ ደግሞ የብዙዎቻችን አንዱ የህይወት ጅማሩ ነው ብዬ አስባለሁ። ይሄ ምን ማለት ነው? ልክ ዩኒቨርሲቲ ከገባን በኋላ ወደ ማንነታችን መመልከት እንጀምራለን። ኦኬ አሁን የቤተሰብ ትከሻ ላይ አይደለም ያለነው፣ ራሳችንን ነው የምናስተዳድረው። ዜን ራሳችንን ማኔጅ ማድረግ እንዴት ነው ያለብን? ታይማችን እንዴት ነው ማኔጅ ማድረግ ያለብን? ማንጋ ነው መዋል ያለብን? ምን አይነት ዲሲሽኖችን ነው መወሰን ያለብን? እነዚህን ሁሉ የምናደርገው ራሳችንን ለራሳችን እና ይሄ ነገር በደንብ ተረጋግተን የምናደርገው ነገር ስለሆነ ማለት ነው። እነዚህ ነገሮች ተረጋግታችሁ አድርጋችሁ በተቻለ መጠን አሪፍ የዩኒቨርሲቲ ቆይታ ኑሯችሁ እንድትወጡ ነው ሀሳቤ። ስለዚህ ሁላችሁም ዩኒቨርሲቲ ላይ የምትቆዩ ሰዎች ወይ ደግሞ ዩኒቨርሲቲ ላይ አሁን እየተማራችሁ ያላችሁ ልጆች በተቻላችሁ መጠን ዙሪያችሁ ላይ ያለውን ሰው ቼክ አድርጉ። ምን አይነት ሰው ጋር ነው የምውለው ብላችሁ ራሳችሁን ጠይቁ። እያሳለፍኩት ያለሁት የዩኒቨርሲቲ ላይፍስ ለቀጣይ ጠቃሚ ነው ወይ፣ ከዩኒቨርሲቲ በኋላ ላለው ህይወቴ አስፈላጊ ነው ወይ ብላችሁ ራሳችሁን ጠይቁ። ይሄን ስታደርጉ የዩኒቨርሲቲ ቆይታችሁ በጣም ስማርት ነው የሚሆንላችሁ። ብዙ የምታጠፉት ነገር አይኖርም፣ ጊዜያችሁን ብዙ አታባክኑም። ስለዚህ በትንሹ እነዚህን ብቻ በማድረግ የዩኒቨርሲቲ ቆይታችሁን አሪፍ ማድረግ ትችላላችሁ። የዛሬው ቪዲዮ ይህን ይመስል ነበር። እንግዲህ በጣም ትንሽዬ ነገር ነው የነገርኳችሁ፣ ነገር ግን ያው አስፈላጊ ናት ብዬ ስለማስብ ነው። ቀጣይ ሳምንት በሌላ ቪዲዮ እንገናኛለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። እስከ ሳምንት፣ መልካም ሳምንት።